በሮም ከተማ በወንጌል ምክንያት ጳውሎስ ብቻውን አንድ ጠባብ ክፍል የታሰረበትን ስፍራ ላስጎበኛችሁ እየሄድኩኝ ነው። ከኔ ጋር ኤግዛክትሊ እሱን ቦታ ተጎበኙታላችሁ። ተከታተሉ። ሃይቋጦ ንዲደንዲዳሚኖይ ወቲዶ ሹቻኮ እንዶርስዳይ አላያናት ኮኮሪዮ ሱንታይ ቱማቃሾ ከታቃቲያ ወልቃይ ኡባይሲዮ አጎባ ኢየሱስ ሞቶይ ሞጎ ዛሬናገ ኡባይሲዮ አጎባ ኢየሱስ በቀን ደርሳለሁ ብዬ ተስፋ አድርጌ ነበር። ከመሸ በኋላ ነው የደረስኩት። በጣም ይቅርታ። ይሄ የምታዩት ስፍራ በሮም ከተማ በመጽሐፍ ቅዱስ አንብባችኋል ብዬ አስባለሁኝ። አፖስትል ፖል እና አፖስትል ፒተር በሮም ከተማ ታስሮ እንደነበረ ይታወቃል። ይሄ የምታዩት ስፍራ ኤግዛክትሊ እነሱ የታሰሩበት ስፍራ ነው። አሁን እንደነገርኳችሁ ስለመሸ እኔ መግባት አልቻልኩም። ጊዜ ካገኘው ነገ ጠዋት ድጋሚ መጥቼ ወደ ውስጥ ገብቼ አስጎበኛችኋለሁኝ። ይሄ የምታዩት ፒክቸር የአፖስትል ፖል እና የአፖስትል ፒተር ነው። የምታዩት በር አንደርግራውንድ ያለበት በር ላይ የተገጠመ በር ነው። እነሱ አንደርግራውንድ ነው የታሰሩት። ከላይ ቸርች አለ እና ሁለቱም የታሰሩበት ኤግዛክትሊ ስፍራው ይሄ እንደሆነ በታሪክ ተቀምጧል። ያው መጽሐፍ ቅዱስ ላይ በሮም ከተማ እንደታሰሩ ይናገራል። እኛ የተጻፈውን ነው ያነበብነው። አሁን ደግሞ በአካል የማየት እድል አጋጥሞኛል። ላለፉት 10 ዓመታት ወደ አውሮፓ በተደጋጋሚ በተለያዩ ከተሞች ለማገልገል ተመላልሻለሁ። ነገር ግን ካለብኝ ስራ ኃላፊነት የተነሳ ብዙ ቆይቼ አላውቅም። ለመጎብኘትም ጊዜ አላገኘውም። በዚህ ዙር ግን በተለያየ የአውሮፓ ከተሞች ላይ ክራይስት አርሚ ቸርች ለመትከል ፕላን ስለነበረኝ እሱን አረንጅ እያደረኩ በመሃል ግን ባለኝ የረፍት ጊዜ አንዳንድ ታሪካዊ ስፍራዎችን ለመጎበኘት ችያለሁና በጣም ደስ የሚል ቦታ ነው። በመጽሐፍ ቅዱስ ያነበባችሁትን ቦታ እድሉን አግኝታችሁ ደግሞ በታሪክ በስፍራው ተገኝታችሁ ስትገኙ በጣም ደስ ይላልና እነዚህ ሁለቱ ፎቶዎች በሩ ላይ የተቀመጡት የፒተር እና የፖል ነው ተብሎ ይታመናል። የሁለቱም ፒክቸር እንደ ሐውልት ተሰርቶ በሩ ላይ ተቀምጧል። ይሄ ከውስጥ ጨለማ ነው፣ አንደርግራውንድ ነው። እዚህ ላይ ነው የታሰሩት። ረጅም ጊዜ ጳውሎስ ያው በሮም ከተማ በጣም ጠባብ ክፍል ውስጥ ረጅም ጊዜ ታስሮ እንደቆየ ይታወቃልና እንደነገርኳችሁ እድሉን ካገኘው ነገ ጠዋት መጥቼ ወደ ውስጥ ገብታችሁ በካሜራ አማካኝነት እንድታዩ አስችላችኋለሁኝ። ካልሆነ ግን ከውጭ ይሄንን ይመስላል። በጣሊያንኛ ነው የተጻፈውና ቦታው የነሱ እንደሆነ ጀስት ላሳያችሁ። ጽሁፉ ጣሊያንኛ ቋንቋ የምትችሉ ሰዎች መረዳት ትችላላችሁ። እዩት። እነሱ በታሰሩበት ስፍራ ላይ ታሪካቸው ተጽፎ ይገኛል። በደንብ ይታያል። ይሄ ከላይ የምታዩት ቸርች ነው። እነሱ አንደርግራውንድ ነው የታሰሩት። ቸርቹ ከላይ ነው የተሰራው። በጣም ደስ የሚል ታሪክ ያለበት ስፍራ ነው። ሌሎችም እንግዲህ እድሉን ስታገኙ መታችሁ እንድትጎበኙ እጋብዛችኋለሁኝ። በሩ ላይ የተቀመጠው ፎቶ የፖል እና የፒተር ነው። በሩ ላይ የተቀመጠው ፎቶ የአፖስትል ፖል እና የአፖስትል ፒተር እንደሆነ